ሰሞኑን ከፐርፐስ ብላክ ኢትዮጵያ ጋር በተገናኘ አንድ ወንድማችን ሚዲያ ላይ ወጥቶ ያቀረበብን ውንጀላ አለ። የፐርፐስ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥ የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። እስካሁን ታዋቂው የሚዲያ ሰው እንዲሁም ኮሜዲያን እሸቱ መለሰ ከፐርፐስ ብላክ ከተሰኘው ድርጅት ከፍተኛ የሆነ ገንዘብ በማግኘት ከፍተኛ የሆነ ጥቅምን ለራሱ በመያዝ ከህዝቡ ከ11 ቢሊዮን ብር በላይ እንዲጭበረበር ማድረጉ ተሰማ። ሰላም ተመልካቾች እንደምን ከርማችኋል? ዛሬም እንደተለመደው አዲስ አነጋጋሪ እንዲሁም ወቅታዊ መረጃ ይዘንላችሁ ቀርበናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ እያልን ለቻናሉ አዲስ ከሆኑ ይህን ቻናል ላይክ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እያልን ዛሬ ወዳገኘነው መረጃ እናልፋለን ማለት ነው። አስቀድመን እንደነገርናችሁ ታዋቂው የሚዲያ ሰው እንዲሁም የዶንኪ ቲዩብ ባለቤት በከፍተኛ ሁኔታ በሚታወቅበት የዶንኪ ቲዩብ ማለትም ዶንኪ ቲዩብ በተሰኘው የዩቲዩብ ቻናሉ ላይ በከፍተኛ ሁኔታ የማስታወቂያ ስራዎችን እንዲሁም የተለያዩ ድርጅት ማስታወቂያ ሲሰራ እንደቆየና በአሁኑ ሰዓት ግን ከፍተኛ የሆነ ውንጀላ እየቀረበበት እንደሆነ ተሰምቷል። ከዚህም ጋር ተያይዞ ነው እንግዲህ ለረጅም ጊዜ ሲሰራበት ማለትም አብሮ ሲሰራ ከነበረው ድርጅት ፐርፐስ ብላክ ከፍተኛ የሆነ ገንዘብ በመውሰድ ይህንን ገንዘብ ለሐሰተኛ ማስታወቂያ ማዋሉ አንዳንድ የመረጃ ምንጮቻችን እየገለጹ ያሉት ማለት ነው። እንግዲህ ታዋቂው የሚዲያ ሰው እንዲሁም ኮሜዲያን እሸቱ መለሰ በአሁኑ ሰዓት ይህንን ገንዘብ አልወሰድኩም እያለ ቢሆንም በከፍተኛ ሁኔታ መረጃ ማጣራት ሲካሄድበት እሸቱ መለሰ ይህንን ገንዘብ ማለትም በከፍተኛ ሁኔታ ከ10 እስከ 100 ሚሊዮን የሚቆጠር የኢትዮጵያ ብር ከፐርፐስ ብላክ በመውሰድ በህዝቡ ላይ ከ11 ቢሊዮን ብር በላይ መጭበርበር እንዲደርስ አዳርጓል ሲል የተሰማው ማለት ነው። እንግዲህ ፐርፐስ ብላክ የተሰኘው ድርጅት እንደሚታወቀው በኢትዮጵያ ውስጥ ከገበሬው ህዝቡ በሚል በመጀመሪያ ደረጃ ከገበሬው ላይ በከፍተኛ የሆኑ ትልልቅ የእርሻ መሬቶችን በመውሰድ ከገበሬው ላይ በመቀማት ከህዝቡ ላይ በመውሰድ የእርሻ መሬቶችን ለትልልቅ ባለሀብቶች ሲሰጥ የነበረ ድርጅት እንደሆነ ይታወቃል። በዚህም ምክንያት እንግዲህ የፌዴራል ፖሊስ በፐርፐስ ብላክ ባለቤት ላይ በከፍተኛ ወንጀል ከሚፈለጉ ሰዎች መካከልም እንዳደረገ ይታወቃል ማለት ነው። እንግዲህ ፐርፐስ ብላክ እንዳልኳችሁ አስቀድሜም እንደነገርኳችሁ በመጀመሪያ ደረጃ ከህዝቡ ከገበሬው ከድሃው ማህበረሰብ ላይ ትልልቅ የእርሻ መሬቶችን በመውሰድ በመንግስት እንዲሁም በድሃው ማህበረሰብ ላይ ከፍተኛ የሆነ ኑሮ መቃወስን እንዳደረሰ ይታወቃል። ይህ ድርጅት እንግዲህ ለህዝቡ በከፍተኛ ሁኔታ በትንንሽ ብሮች ለህዝቦች እህሎችን አደርሳለሁ፣ ትልልቅ የህዝቡን ወጪ እቀንሳለሁ ማለትም አትክልትና ፍራፍሬዎችን በርካሽ ዋጋ ከእርሻ ቀጥታ ለህዝቡ አከፋፍላለሁ እንዳለ የሚታወቅ ነው። እንግዲህ ይህ ድርጅት በከፍተኛ ሁኔታ ከህዝቡ ላይ ሼር ግዙኝ ማለትም አክሲዮን ግዙኝ እያለ እንደነበር እና በዚህም አክሲዮን መሰረት አብዛኞቹ የኢትዮጵያ ሰዎች ብዙ ገንዘባቸውን በማፍሰስ ማለትም በእሸቱ መለሰ ሐሰተኛ ማስታወቂያዎች መሰረት ይህን ድርጅት ህዝቡን እንዲበላና እንዲያጭበረብር እንዳደረገ ታውቋል ማለት ነው። እንግዲህ እሸቱ መለሰ ከዚህ ጋር ተያይዞ ከፍተኛ የሆነ ገንዘብ ለሱ በሼር እንደደረሰው እና በዶንኪ ቲዩብ በተሰኘው የዩቲዩብ ገጹ ላይ በከፍተኛ ሁኔታ ማስታወቂያ ሲሰራለት እንደነበር ታውቋል ማለት ነው። እንግዲህ እሸቱ መለሰን አብዛኞቻችን የምናውቀው በዶንኪ ቲዩብ ላይ ድንቅ ልጆች በሚለው የቲቪ ፕሮግራም ማለትም ዩቲዩብ ፕሮግራሙ ላይ እንደሆነ ይታወቃል። እንግዲህ እሸቱ መለሰ ለዚህ ድርጅት ከፍተኛ የሆነ አስተዋጽኦ በማድረግ ትልልቅ ማስታወቂያዎችን እንደሰራለት ታውሷል ማለት ነው። እንግዲህ ከዚህ ጋር ተያይዞ ነው በእሸቱ መለሰ ላይ የ10 ሚሊዮን ብር በላይ ከፍተኛ የሆነ ማስታወቂያ ክፍያ በማስከፈል
ህዝቡ እንዲጭበረበር እንዲሁም ከህዝቡ ላይ ከፍተኛ የሆነ ገንዘብ እንዲመዘበር እንዳደረገ ታውሷል ማለት ነው። ከዛም በመቀጠል እንግዲህ ይህ ፐርፐዝ ብላክ የተሰኘው ድርጅት በመሃል ሜክሲኮ መሃል እምብርቷ ላይ በ1 ሚሊዮን ብር ለህዝቡ ከፍተኛ የሆነ የቤት ረሃብ እንዳለበት በማወቅ ከፍተኛ የሆነ ሼር ግዙኝ እንዲሁም በ3D የተቀነባበሩ ሐሰተኛ የቤት ቪዲዮዎችን በማሳየት ለህዝቡ ከ1 ሚሊዮን ብር ጀምሮ ቤት ታገኛላችሁ፣ ቤታችሁን በ1 ሚሊዮን ብር ልስራላችሁ እያለ ከ1000 በላይ የሚሆኑ ህዝቦች ላይ ከፍተኛ የሆነ ብሮችን እንደመዘበረ ይታወቃል ማለት ነው። እንግዲህ ከዚህ ጋር ተያይዞ እሸቱ መለሰ ለዚህ ድርጅት ብዙ ብር እንደጠየቀውና ከዚህም ማስታወቂያ ከፍተኛ የሆነ ገንዘብ እንዳገኘ ታውሷል ማለት ነው። እንግዲህ እሸቱ መለሰ ለዚህ ድርጅት የሰራውት ማስታወቂያ የለም ብሎ ቢያስተባብልም አንዳንድ መረጃዎች እንዲሁም የሱ ጋር የሚሰሩ ቁልፍ ሰዎች ባስታወቁን መሰረት በሰዓቱ ከፍተኛ የሆነ ትልልቅ ማስታወቂያዎችን እንደሰራላቸው እና ለፐርፐዝ ብላክ እንደ አንኳር ማለትም እንደ ሼር ሆልደር በመሆን እሱ የራሱ እንደሆነ አድርጎ እንዳስተዋወቀ የሚታወስ ይሆናል ማለት ነው። ከዚህም ጋር ተያይዞ ይህ ፐርፐዝ ብላክ የተሰኘው ድርጅት ምንም አይነት መሬት በሌለው ምንም አይነት ተጨባጭ ነገር ሳያሳይ ለህዝቡ ከፍተኛ ሁኔታ ማስታወቂያ ብቻ በመስራት ለህዝቡ ከ1 ሚሊዮን ብር ጀምሮ ቤት ሰጣችኋለሁ፣ እናንተም ሼር ገዝታችሁ ከኔ ጋር እነኚህን ቤቶች አብረን እንስራ በማለት ሼሮችን ከ2 ሚሊዮን ብር ጀምሮ እንዲሁም ቤቶችን ምንም ነገር በሌለበት ከ1 ሚሊዮን ብር ጀምሮ ከኔ ግዙ ሲል እንደተሰማ ይታወሳል ማለት ነው። ከዚህም ጋር ተያይዞ ይህ ፐርፐዝ ብላክ የተሰኘው ድርጅት በከፍተኛ ሁኔታ ከፍተኛ የሆነ የወንጀል ማጭበርበር በመመስረት በኢትዮጵያ ፌደራል ፖሊስ በከፍተኛ ሁኔታ እንደሚፈለግም ተገልጿል ማለት ነው። እንግዲህ ይህንን ማጭበርበር ካደረጉ ሰዎች ጋር እሸቱ መለሰ አብሮ ሰርቶ አሁን ድረስ በሀገር ውስጥ በነጻነት እየተንቀሳቀሰ ነው። ብዙ ህዝቦች ብራቸውን ተበልተው ገንዘባቸውን ሜዳ ላይ አድርገው ነገር ግን አብሮ ማስታወቂያ የሰሩ አብሮ የበሉ ሰዎች እንዴት በነጻነት ሊንቀሳቀሱ ይችላሉ የሚል አንዳንድ መረጃና ማስረጃዎች እየወጡበት ስለሆነ እሸቱ መለሰ በከፍተኛ ሁኔታ ማስተባበል ላይ ይገኛል። እንግዲህ አንዳንድ መረጃዎቻችን እንደሚያሳውቁን ከሆነ እሸቱ መለሰ ከዚህ ድርጅት ከ10 ሚሊዮን ብር በላይ እንደተቀበለ እና ከዚህ ድርጅት ጋር ሲሰራ እንደነበር በሼርም ሆነ በማስታወቂያ ገቢ ከዚህ ድርጅት ከፍተኛ የሆነ ገንዘብ ማግኘት እንደቻለ ይታወሳል ማለት ነው። እንግዲህ እሸቱ መለሰ በዚህ ወንጀል አሁን ድረስ በፌደራል ፖሊስ እየተፈለገና ሁኔታው እየተጣራበት እንደሚገኝ ተገልጿል ማለት ነው። እንግዲህ ተመልካቾቻችን እናንተም ሆኑ አብዛኛው የኢትዮጵያ ሕዝብ በእሸቱ መለሰ ማስታወቂያ ተጭበርብሮ ከዚህ ድርጅት ከ1 ሚሊዮን ብር ጀምሮ አብዛኛው ሰው እስከ 10 ሚሊዮን ብር ድረስ ለድርጅቱ እንደሰጠና አሁን ላይ ግን ድርጅቱ ምንም እንደሌለ ምንም አይነት መሬት እንደማያሳይ እንዲሁም ምንም አይነት ቤት በአዲስ አበባ ላይ እንዳልሰራ ታውቋል ማለት ነው። እንግዲህ ተመልካቾቻችን ይህንንና መሰል መረጃዎቻችንን ለማግኘት ይህንን ቻናል ላይክ፣ ሼር እንዲሁም ፎሎ ማድረጋችሁን እንዳትረሱ እያለን ሰብስክራይብ ማድረጋችሁንም እንዳትረሱ እንላለን። ለዛሬ የያዝንላችሁ መረጃ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።